ደግሞ የልጅ አባትና ባለትዳር ነው። የልጅ አባት ባልሆንስ? ባቱም ባልሆን ቃልሽን ጠብቂያለሽ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አደራ ድራማ ነው እየላችሁ የመጣሁት። ይህንን ቪዲዮ ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። ሳሚና ቢሌን በጣም ነው የተያያዙት። ቢሌን እንግዲህ ምን ፈልገ ሳሚ እያለችው ነው። እኔ ላንተ አልገባም። ያንተ ምክንያት ምንድነው? አግብተህ እንዳላገባ ልጅ ኖሮክ ልጅ እንደሌለክ ነው እኔን የቀረብከኝ። አንተ ለካ የበፊቷን ባለቤትህን የት እንዳረካትም ምንም አንዲት ነገርም የነገርከኝ ነገር የለም። ያንተ ችግር ምንድነው? ከእንግዲህ በኋላማ በፍጹም አታታልለኝም። እኔ ካሁን በፊት በጣም አመኘህ ነበረ፣ አታለልከኝ። ስለዚህ አይንክንም ማየት እስከማልፈልግ ድረስ ስለዚህ እንግዲህ እኔ ምንም ነገር ከእንግዲህ በኋላ ልትቀርበኝም እንድቀርብህም አልፈልግም። ርቀትህን ይዘህ ቁጭ ማለት እንደምትችል ነው የምነግርህ ብላ ለሳሚ ሁሉንም ነገር እየነገረችው ነበረ። ሳሚ ግን እኔ እኮ ሰው በጣም ሚቀኛ ስለሚሆንብኝ ነው እንጂ እኔ እኮ በፍጹም አንዲት ነገር ምንም ነገር እንደሌለኝ ነው የማሳይ። ስለ እውነት እኔ ውሸቴን አይደለም። እንዴት እንደዚህ ታረጊኛለሽ? ለምንድን ነው እኔ አንቺን ዋሽቼ እንዴት ልኖር ነው? ስለዚህ ለምንድን ነው እንደዚህ የምትይው ቢሌን? አንቺ አሁን በሰው እኔን እየተፈታተንሽ ነው። እኔ ግን ከልቤ ነው የቀረብኩሽ እንጂ በአንቺ ህይወት ላይ ልጫወትም አይደለም። ነገር ግን አንቺ ለምንድን ነው እንደዚህ የምትጠራጠሪኝ? እነሱ አለው ሳሚ ጓደኛ ብሎ የነገርሽንም ሰው ብትነግርኝና ያንን ሰው አንቺን ባገናኝ እንዴት ደስ ባለኝ። ነገር ግን ልጅቷ ራሱ ስሟን ያጠፏት በስልክ አገናኝኝ ብሌንን፣ እኔ ብሌንን አነጋግርልሃለሁ ብላይ ነበረ። አንቺ ግን ፈቃደኛ ከሆንሽ ልጅቷን ብታነጋግሪያት በጣም ደስ ይለኝ ነበረ። ነገር ግን አንቺ ፈቃደኛ አይደለሽም ብሎ ብሌንን ሲጠይቃት ነበረ። እኔ ታዲያ አንተ ካመጣካት እሺ ብዬ የማልጠይቅበትና እሷን የማላምንበት ምክንያት ምን አለ? ከፈለክ ልጅቷን አገናኘኝ ብላ ሳሚን ስታነጋግረው ነበረ። ሳሚ ደግሞ እሺ ብሎ ልጅቷን ብሌንን በስልክ ሲያገናኛት እሱ ዋሽቶች ነው እንጂ ልጅ አለው። አዎ እውነት ነው፣ ልጅ እንዳለው ነው የምነግርሽ። ስለዚህ እንግዲህ ነገሮቹ ሁሉ በጣም ላንቺም ከባድ እስከሆነ ድረስ ለኔም ከባድ ነው። እንግዲህ እሱ እንደዚህ በሴቶቹ ላይ እየተጫወተ ስለሆነ ነው ይሄንን ምስጢር የነገርኩሽ። በእርግጥ እሱ ሰው አይደለም፣ በሴቶቹ ላይ በጣም እየተጫወተና በጣም በሴቶቹ ላይ ፊልም እየሰራ ነው። አንቺ ግን አምነሽበት ከእንግዲህ በኋላ እናደዳለው ብለሽ አምነሽበት ከገባሽበት እኔ ምንም ስላንቺ የሚመለከተኝ ነገር አንዲት ነገር የለም። ስለዚህ እንግዲህ እኔ ነገሮቹን ነግሬሻለሁ። እንደ ሴትነቴ ምንም ነገር የቀረብኝ ከደረሰብኝ አንጻር ነው እኔ ይሄንን እየነገርኩሽ ያለሁት እንጂ አንቺ ግን ለምን እንዴት እንደዚህ እንዳልሽ አይደለም። ነገሮቹ ሁሉ ለንቺ በጣም ከባድ እንዳይሆንብሽ ለወደፊትሽ ነው ጣልቃ ገብቼ የነገርኩሽ። እኔ ግን አላምን ካልሽ ደግሞ እሱ ልጅ አለው 100% እኔ እሱን እመኚው አልልሽም። ግን አምነሽ ከገባሽበት እኔ ምንም የማቀው ታሪክ የለም። ግን በእርግጠኝነት 100% ልጅ እንዳለው ብቻ እኔ ተናግሬሻለሁ። ይሄንን ግን በዚህ ደግሞ ቅሬታ ካለሽ ይቅርታም እያደረኩልሽ ይቅርታም እየጠየቅኩሽ። ስለዚህ እንግዲህ ሁሉንም ነገር ለመልካምና ለጥሩ ነገር
አረኩ ብዬ እያመንኩሽ ነው የነገርኩሽ። ሌላ ጦስ ቢመጣብኝም ህይወቴን የሴትነት ልጅ አንዳንድ ነገር ስትነግራት ብሌን ደግሞ በጣም ነው የማዝነው። በጣም ለህይወቴ የነገርሽኝ ነገር ለኔ በጣም ጥሩ ነው። ስለዚህ ስለነገርሽኝም በጣም ነው የማመሰግነው። በጣም ነው የማከብርሽ እህቴ ብላ ነው ስልኩን ዘግታ። አንተ በኔ ህይወት ላይ እስከ አሁን ድረስ በጣም ቀልደሃል። ቀልዱን ግን ብታቆምና ቀልዱን ብትሻሻል ምን ችግር አለው ብላ እንግዲህ ስትጠይቃት ነበረ በትህትና። እኔ እኮ ያልኩሽ ራስሽን ጠብቂ ብዬ ነው የነገርኩሽ እንጂ ስለሌላ ነገር እንድታወሪና ስለሌላ ነገር እንድትጫወቺ አይደለም የነገርኩሽ። ነገሮች ሁሉ በጣም ከባድ እስከሆኑ ድረስ ለምንድን ነው እንደዚህ የምትይው? ስለዚህ ስልኩን እንግዲህ ለሱ ሰጥታው ወዲያው እየሮጠች ብሌን ስትሄድ ነበረ። ምን ሆነሽ ነው የምትሯሯጪው? ያንቺ ችግር ደግሞ ምንድን ነው? ለምንድን ነው እንደዚህ የምትሆኚው? ችግርሽ ምንድን ነው ብላ ስትናገራት ነበረ። የኔ ችግርማ ማነው የሚናገርልኝ? ችግሬ በጣም እየከበደኝና የኔ ችግር ማንም ሰው ያወቀልኝ ሰው የለም። አንዲት ሰው ያወቀልኝ ሰው እስከሌለ ድረስ ሞያ በልብ ነው። ከእንግዲህ በኋላ ሳሚ የሚባል ሰው በጣም እንደሚከብድና ነገሮቹ ሁሉም ለበጎና ሁሉም ለመልካም እንደሚሆኑ እኔ በትክክል ነው የማቀው። አይዞሽ እባክሽ ልጄ። ግን ከፍቶሽ ዝም እንዳልሽም በትክክል ስለማቅ ነው። ነገር ግን እንዳትነቂና እንቺ በዚች ብር ልብስ ወጥተሽ ገዝተሽ መምጣት እንዳለብሽ ነው የምነግርሽ ብላ እንግዲህ ብር ስትሰጥ ምንም ችግር የለውም። ሁሉም ነገር ለመልካምና ለበጎ ነው እንጂ ሁሉም ነገር እንደ እግዚአብሔር ፍቃድ ስለሆነ ነው እንጂ ሁሉም ነገር እንደ ሰው ፍቃድ አይደለም። አመሰግናለሁ ብላ ገኒን ስታመሰግናት ነበረ። ገኒ ግን በጣም ለቃልዬ እያዘነች ነው። ለዚህ ደረጃ ሁሉ ጠርችሽ እኔ ነኝ እያደረስኩሽ አይዞሽ ብላ ስትናገር ነበረ። ነገሮቹ ግን እንደዛ ባይሆንም ነገሮቹ በጣም ለሷ ከባድ እስከሆኑ ድረስ ሁሉም ነገር ለበጎና ሁሉም ነገር ለመልካም እንደሚሆኑ ስለዚህ እንግዲህ ለምን እንደዚህ ይሆናል በማለት ብቻ አይደለም። ስለዚህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ዳግምና ብሌን ዛሬ እንግዲህ እስካሁን ድረስ ተጫወሽብኝ፣ አሁንም ባለፈውም ቀለበቱን አውልቀሽ እንድትጥይ እኔ ነው ያደረኩሽ። አንቺ ግን ዛሬ እኔን ሳታይ እንደ እግዚአብሔር ፍቃድ አብረን እኔና አንቺ በድጋሜ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አንቺ ግን እኔን ለማግባት ምን ያክል ዝግጅቱ እንደሆንሽ ማወቅ እፈልጋለሁ። ዛሬም ቀለበቱን በድንገት ነው ሰፕራይዝ ያደረኩሽና ዛሬ ደግሞ ቀለበቱን ከኔ ትቀበያለሽ ወይ አትቀበይም በሚል ሁኔታ ነው ያመጣው። በእርግጥ አንቺ ሰፕራይዝ ስታይ እጅግ በጣም ስለምትደንቂ ግን ዛሬ ሰፕራይዝ በጣም እንደምትጣይና
ሰርፕራይዝ እንደማትወጂ በትክክል ነው የማውቀው። ነገር ግን እኔ ምንም ማድረግ ስለማልችል ሰርፕራይዝ አንቺን አድርጌሻለሁ። ዛሬም እንግዲህ ለወደፊት ሚስቴ ትሆኛለሽ ብዬ በድጋሚ የእናቴን ማስታወሻ ቀለበት አንስቼ ወደ አንቺ መጥቻለሁ። መቼም ብሌን አንቺ ጥሩ ሴት ነሽ። ባለፈው ገፋፍቼ ሌላ ነገር ውስጥ አንቺን እንዳስገባውሽ በትክክል ነበረ የማውቀው። ነገሮቹ ግን ሁሉም ነገር ለበጎና ለመልካም እስከሆነ ድረስ አንቺን እኔ ምንም ማረግ ስለማልችል ላንቺ ይገባሻል በሚል ሁኔታ እንቺ ይሄንን ነገር ላንቺ ላቀልቅልሽ ዛሬ አታሳፍርኝም መቼም ብሎ ብሌንን ሲጠይቃት ነበረ። ብሌን ግን ቆም ብላ ምን እያደረክ ነው? በነገራችን ላይ አውቃለሁ ምንም ላንቺ ሳልነግርሽ ነው ይሄንን ነገር ያደረኩትና ስለዚህ እንግዲህ መቼም እንደማታሳፍሪ በትክክል ነው የማቅሽ ማንነትሽን ብሎ እንግዲህ ሲነግራት ነበረ። እንደዛም ሆኖ ግን ነገሮቹ ለሷ በጣም ከባድና ለሷ እልም ነው የሆነባት። እሺ ለማንኛውም ድንገት ስለሆነብኝ ለማንኛውም ሰርፕራይዝ አንቺን በማድረጌ በጣም ደስ ብሎኛል። ለማንኛውም እኔም ድንገት ስለሆነብኝ በጣም ነው ደስ ያለኝና ሁላችሁንም አመሰግናችኋለሁ ብለው ተቀብሏል ማለት ነው። እንግዲህ ሳሚ ደግሞ እውነቷን ነው እንደ የተቀበለችው ብሌን እኮ ችግር አለባት ምን ሆና ነው ግን ብሎ በር ላይ ቆሞ ደግሞ ሳሚ በጣም እሷን እያያት ነው ማለት ነውና ብሌን ደግሞ ሳሚ ልጅ እንዳላት ስለደበቃት በጣም ተናዳለች። በመካከሉ ደግሞ ዳግም ይሄንን ክፍተታቸውን በመካከሉ ዳግም ሲያገኙ ሮጦ ነው ቀለበት ለሷ ለማድረግ የሞከረው ማለት ነውና እንግዲህ ውድ ተመልካቼ አደራ ድራማ በጣም አንዳንድ ጊዜ በጣም ነው የሚያስተምረው። በእርግጥ ሰው ቢኖር ኮመንት ነበረ የምትጽፉት በጣም ደስ በሚል ሁኔታ እያሳለፉ ነው። ወደ ሌሎቹ ቪዲዮ ደግሞ ስናልፍ ሌሎቹ ቪዲዮ ደግሞ ጆን ደግሞ ብሌንን በጣም ነው ለማጥፋት እየተሯሯጡ ያለውት። ብሌን ግን ወድጄ አይደለም ስለተገደድኩ ብቻ ብሌንን ለማጥፋት እየሞከርኩ ነው። ነገር ግን ምንም ይሄን ሳደርግ ግን እርስ በራሴ በጣም ነው የማዝነው። እርስ በራሴ በጣም ነው እየከበደኝ ያለው። ነገር ግን በፍጹም ምንም ነገር ማድረግ ስለማልችል ነው ይሄንን ነገር እያደረኩት ብሎ እንግዲህ በጣም እያዘነና በጣም ብዙ ነገር እየተናገረና ራሱን መቆጣጠር አቅቶት እርስ በራሱ ብቻውን እያወራ ጆን ብሌን በተኛችበት ቦታ ሄዶ እንግዲህ ብሌንን የሆነ ነገር ለማድረግ እየሞከረ ነው ማለት ነው። ነገሮቹ ሁሉ ለጊዜው በጣም ከባድ ነው ቢሆንም እንደ እግዚአብሔር ፍቃድም ቢሆን እንደ እግዚአብሔር ፍቃድ ቢሆንም ሁሉም ነገር ለመልካምና ለበጎ ቢሆንም እንግዲህ ውድ ተመልካቾቼ ይሄን ይመስላል የዛሬ ቪዲዮ። በጣም በሚገርምና በጣም አንዳንድ ጊዜ ጆን ያደረገው ነገር ጆን ብሌንን ሊገላት እንግዲህ ጆን ዛሬ የመጨረሻሽ ነው ግን ወድጄ ሳይሆን ተገድጄ ነው ብሎ ሲነግራት ነበረ። ነገሮቹ ሁሉ ለጊዜው በጣም ከባድ ቢሆንም እየፈራ ነው እያደረገ ያለው።
ሁሉም ነገር ለበጎ ነው ብለው ብሌንም ነገሮቹን ሁሉ እየተቀበለች ነው። ስለዚህ እንግዲህ ነው ወደ ሌሎቹ ቪዲዮ ግን አብረን ስንሸጋገር ጆን ብድ ልብስ ውስጥም ገብቶ ስለ ብሌን እያወራ ነበረ። ብሌንን ከዚህ ምድር ላይ ለማጥፋትም አስቦ እልም አይቶ አልሞ ተነስቶ ስለ ብሌን በቀላሉ አይደለም ሄዶ ብሌንን ለመግደልና ብሌንን ለመጉዳት የሞከረው ጆን በቀላሉ አይደለም። ጆን ሁሉንም ነገር አስቦበት ነው። ነገር ግን ሊሳካለትም ላይሳካለትም ስለሚችል ጆን በአሁኑ ሰዓት አይምሮ በትክክል የሚሰራ አይመስለኝም። ነገሮቹ ግን ሁሉም ከብሌን ጋራ ለምንድን ነው ጆን እሳትና ጭድ መሆን የፈለገው? ነገር ግን የአቶ ባህሩ ልጅ ሰላምናንም እያባበላት ከሰላምና ጋራ ህይወቱን ለመቀጠል ፈልጎ ነው። ብሌን ለምንድን ነው እንደዚህ ለማድረግ የሞከረው? እንግዲህ ቃልዬንም ባለፈው ታምሪያለሽ፣ በጣም ከሚገባ በላይ ነው የምታምሪው። አይኖችሽ እንዴት አባቱ ነው ሰውን የሚማርከው ብሎ ሲያመሰግናት ነበረ። ነገር ግን እሱም እንደዛ ሲያመሰግናትም ነገሮቹ ሁሉ በጣም ከባድ ለሷ ቢሆንም እንግዲህ በአሁኑ ሰዓት ቃልዬም ውጪ ወጥታ ሰው ቤት እየተሸገረችና ሰው ቤት እየተጨናነቀች ነው። ስለሷ ምንም ነገር ማንም ሰው በአሁኑ ሰዓት እያሰበላት የለም። ይሁን እንግዲህ ቃልዬንም እንደሚፈልጋት ቃልዬ የራሱ ማድረግ እንደሚፈልግና ወደ ሰላምናም ጠጋ እንዲል ብሌን ደግሞ ብዙ ነገሮችን